የምፈልግበት ቦታ ለመድረስ ማልፈልገውን ነገር ማድረግ አለብኝ፣ መስራት አለብኝ። የምፈልግበት ቦታ ለመድረስ ገንዘብ ያስፈልገኛል። ሰላም ጤና ይስጥልን የተከበራችሁም የቻናሌ ቤተሰቦች እንዴት ናችሁ? እንግዲህ ሰሞኑ በሶሻል ሚዲያ በጣም አነጋጋሪ የሆኑት ጉዳዮች አሉ። ከነዚህ መካከል እንግዲህ አንዱ የቤቲና ሀብታሙ ጉዳይ ነው። እንግዲህ ቤቲና ሀብታሙን የነሱን ህይወት ታሪክ እንግዲህ ሁላችሁም በሴፉ ሾው ላይ ሰምታችሁታል። እናም እሷም ደግሞ አሁን ላይ እሱን ይቅር ብለው ሁለቱም እንግዲህ አንድ ላይ ይቅር ተባብሎ እንግዲህ እየኖሩ ነው። ነገር ግን አንዳንድ ሰዎች እንግዲህ አንዳንድ ማይሆኑ ወሬዎችን በዚህ በሶሻል ሚዲያ ሲያርገበግቡ ነበር። ይሄ ልጅ አሁንም አይወዳትም እያሉ እንግዲህ በተደጋጋሚ ሲያወሩ ነበር። እሱ ግን በጣም እንደሚወዳት እሷም እንደዛው እንደምትወደው ነበር እንግዲህ ያው በራሳቸው ዩቲዩብ ቻናላቸው እንግዲህ መጥቶ ሲናገሩ የነበሩት። እናም ብዙዎቻችሁ ደግሞ ከተፋቀሩ ከተዋደዱ ይኑሩበት ተዋቸው ስትሉ ነበር። እኔም በዚህ ሐሳብ ላይ እስማማለሁ። ለምን ካላችሁ እንግዲህ እነሱ ሁለቱ ከተዋደዱ ሁለቱ እንግዲህ ከተሳሰቡ እኛ ምን ቤት ነን መሀል ቤት ላይ አይወዳትም አትወደውም ምናምን ለመባባል ለመፍረድ የምንቸክረው የሚለውን እንግዲህ ሐሳብ ወደ እናንተ ለማቅረብ ነበር አመጣጤ። እናም ብንተዋቸው እላለሁ። ብዙዎቻችሁ እንግዲህ በእነሱ በኩል ያለውን ነገር ከሰማችሁ በኋላ የልጁ ጉዳይ ማለትም የሀብታሙ ጉዳይ አልተዋጠልኝም ስትሉ ነበር። እናንተ የፈለጋችሁትን ነገር ብትሉ እሷ ትወደዋለች፣ የልጁ አባት ነው። እንግዲህ ይቅርታ እስከጠየቃት ድረስ ይቅር ማለት እንግዲህ ትልቅነት ነው። ስለዚህ አሁንም ጥሏት ይሄዳል እያላችሁ በተደጋጋሚ የምታወሩ ሰዎች ብታቆሙ ይሻላል። ምክንያቱም ጥሎ ይሄድ አይታወቅም። የነገሩ እንግዲህ የሚያውቀው ፈጣሪ ብቻ ነው እንጂ እኛ ጥሏት ይሄዳል ስላልን ብቻ ጥሏት አይሄድም። እስቲ እናንተስ በዚህ ጉዳይ ለምን ትላላችሁ? ሀሳብ አስተያየታችሁን እንግዲህ ኮመንት ላይ ብታስቀምጡልን በጣም ደስ ይለኛል። ሌላኛው ደግሞ የልጁ ነገር ነው። እንግዲህ ልጃቸው ገና እንግዲህ ዓመት አልሞላውም። በጣም የሚያምር ሁላችንም እንግዲህ ልጃችን ቢሆን የምንለው አይነት ልጅ ነው። እንዳያችሁ ከሆነ እንግዲህ ሀብታሙ ይቅር ለማለት ይሄ ልጅ ብቻውን በቂ ነው። እሷን ይቅርታ ለማለት ይሄ ልጅ ጥሎ ማሄድ ለሱም ግፍ ነው የሚሆንበት እና ካሁን በኋላ ይሄዳል የሚልም ጥርጣሬም የለኝም። እንግዲህ አይሄድም። ልጁም እንዳያችሁ ከሆነ በጣም የሚያምር በጣም ደስ የሚል ልጅ ነው። ሌላኛው ነገር ደግሞ አንዳንድ ሰዎች ሁለቱም ድራማ እየሰሩብን ነው ስትሉ ነበር። ይሄ እውነት ነው ብዬም አላስብም። ልክ ነው። የነሱ ሁኔታ ሲታይ ድራማ እየሰሩ ያሉ ይመስለኛል። ለምን ካላችሁ እንግዲህ ከዚህ በፊት ቤቲ በራሷ ቲክቶክ ገጽ ላይ እንግዲህ የምትለቃቸው ቪዲዮዎችን ካያችሁ እሷ እንግዲህ የምትጠቀመው መኪናና አሁን ላይ እንግዲህ ከሀብታሙ ጋር ሆና እንግዲህ የሀብታሙ መኪና ይመሳሰላል። በዛ የተነሳ እንግዲህ ሁለቱም ድራማ እየሰሩ ነው ልትሉ ትችላላችሁ። ነገሩ ቢያጠራጥርም እንግዲህ የውስጡን የሚያውቀው ፈጣሪ ብቻ ነው። ስለዚህ እኛ ባንገባ በዚህ መሃል ላይ እላለው። እናንተስ እስቲ ሀሳብ አስተያየታችሁ ምን ይመስላል? ሀሳባችሁን ኮመንት ላይ ብታስቀምጡልን ደስ ይለናል። ሌላው ደግሞ ወደ ሴፊሻ ስንመጣ እንግዲህ ሴፊሻን በራሳቸው ዩቲዩብ ቻናል ሲያመሰግኑት ነበር። ባለውለታቸው እንደሆነ ትልቅ አባት እንደሆነ እንግዲህ በተደጋጋሚ ሲያነሱ ነበር። ነገር ግን አንዳንድ ኮመንታተሮች ምን ስትሉ ነበር? በዚህ ሁኔታ ማመስገን የለባችሁም ስትሉ ነበር። እንግዲህ የምስጋና ትንሽ የለውም። ምን አድርጎ ማመስገን እንዳለባቸው የሚያውቁ እነሱ ናቸው። እኛ ስላለን ብቻ እንግዲህ በተለየ መልኩ ምስጋና ማቅረብ አለባቸው ማለት አይደለም። ሴፊሻ እንግዲህ ትልቅ ስራ ነበር የሰራው። ማስታረቅ እንግዲህ የተጣሉ ሰዎችን እንዲህ ችግራቸውን ሰምቶ ማስታረቅ በጣም ደስ የሚል ነገር ነው። እኔም ወድጄዋለሁ። ሴፊሻን በጣም ነው የምወደው፣ በጣም ነው የማደንቀው። ነገር ግን በዚህ መሃል ባንገባ እላለሁ አሁንም። እናም እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ሌላኛው ነገር ደግሞ እንግዲህ ቤቲ የለቀቀችው አንድ ቪዲዮ አለ። እስቲ መጀመሪያ እሱን ሰምተን እንመለስና ሀሳብ እንስጥበት። ከ21 ምናምን
ምናምን እስከ 35 ምናምን ያላችሁ ወንዶች ማለት ነው እናንተ በዚህ ሰዓት ምን ያክል ፈተና ውስጥ እንደሆናችሁ ምናምን ማለት ከጓደኞቼም ከወንድሞቼም ምናምን የተረዳሁት ነገር ነው። እግዚአብሔር በቃ አሁን ወንድሜ ጊዜም የለውም ምግብ የሚበላበት ምግብ እንኳን በስነ ስርዓት እንኳን አይበላም፣ እግዚአብሔርን አይበላም። እና ቤቱ ሄጄ ምንም ቤቱ ባዶ ነው፣ በቃ ምንም ነገር የለም፣ ገብቶ ማረፊያው ብቻ ነው ያለውና ግን ቤተሰቦቹ እንዳይጎሉበት እንዴት እንደሚጨነቅ ምናምን ሳይ ምናምን በቃ በጣም ጓደኞቼ ራሱ በቃ ሙሉ ለቤተሰባቸው ነው የሚጨነቁት ወንዶቹ ማለት ነው ምናምንና በቃ በጣም ነው የምታሳዝኑት። እኔ እግዚአብሔር ወይ ብለ ማርያምን ከልቤ ነው በቃ በጣም ነው የምታሳዝኑትና አይዟችሁ እሺ የኔ ማሮች፣ ማርያም ያልፋል፣ ኪዳነ ምሕረት አለች ታግዛችሁ ምናምን። እኔ በጣም ነው በቃ ፊል ያረኩት እና አይዟችሁ በቃ አይዟችሁ በቃ ጊዜው ደግሞ ደባሪ ነውና ግን አይዟችሁ እና ደግሞ እንደኛ አይነት ጠንካራ እህትና ሚስት ደግሞ ካላችሁ ድለኛ ናችሁ። አይዞን የምፈልግበት ቦታ ለመድረስ ማልፈልገውን ነገር ማድረግ አለብኝ፣ መስራት አለብኝ። የምፈልግበት ቦታ ለመድረስ ገንዘብ ያስፈልገኛል። ገንዘብ ደግሞ የምጠይቀው የሚያበድረኝ የሚሰጠኝ የሚያምረኝ ማንም የለም። መጋር ግዴታ አለብኝ። ተስፋ አልቆርጥ እስቲ ቀረኝ ትዝ አላችሁኝ የማራት ማማ ጣሪ ጋሪ እያላችሁ እስኪ ኮሜንት ላይ አበረታቱኝ፣ ሪፖስት አድርጉት። ጣሪ ጋሪ እንግራል። አባቢ እየነዳ ነው በኋላ ግን እግዚአብሔርን አባቢ ነው የሚወዱት ግን የተቻለ ጉድ። ዛሬ የሆነ ቦታ ኢቨንት ተጠርተን እየሄድን ነው እና ቆንጆ ያማተል ቀሚስ ነው ያደረኩት ቀለል ብዬ እንየው። ለምንድን ነው የምትፈራልኝ ኦር የምትፈሪልኝ? አትፍሪልኝ። እኔ የሚጠብቀኝ አምላክ አለኝ። እሺ 100% የምታመምንበት ምንም ነው ማለት ነው። አትፍሪልኝ። አልፈልግም የሚፈራልኝ ሰው። እሺ አትፍሪልኝ። አልፈልግም እንድትፈሪልኝ። እኔ የታገር ልጅ ነሽ። እኔ ወሎ ዋግ ኽምራ ሰቆጣ የሰቆጣ ልጆች የገደል ሳር ናቸው፣ አይገኙም እንጂ ሲገኙስ ማር ናቸው የተባለለት። እኔ እኮ እግዚአብሔርን በጣም እኮ ሲምፕል ኦፕሽን እኮ ነው። ሲምፕል ኦፕሽን ነው እኮ ሰላም እኮ ሰላም በቃ ጥሩ ኑሮ ለመኖር ሲምፕል ኦፕሽን መዋደድ፣ መፋቀር በቃ ሲምፕል ኦፕሽን። ከዛ የተሰጠን የሚገርም ጊፍት እኮ ልባችን እንደምንም ማድረግ እንችላለን። እኛ ባዘዝነው ልክ ነው የሚታዘዝልን እኮ አይደለ? ሶ this is not big deal እኮ ያን ያክል እኔ አሁን ኖርማል ነው ለኔ ኖርማል ነው። አክቹሊ ማርያምን ችግር አለው? ይኸው ራሴን ነው እኮ ያተረፍኩት አይደለ? ስለዚህ ለራሴ ስል ነው ሁሉ ነገር ያደረኩት። ጋይስ ማዘናችሁብኝ ሰዎች አትዘኑብኝ፣ እሺ አትዘኑብኝ። ምድር ላይ ነች በዛች የሆነች ቤት ቆንጆ ቤት አይቼ የሆነ ሰዓት ለአንተ ልገዛልህ ልብስ አይቼ ነበረ። በዛኛው ሳይድ ማለት ነው። በዚህ በኩል አደባባይ ዞረን በዛኛው አላስታውስም ኤግዛክት ቦታ። እሺ ነይ ኬቡ የጻፍ እንደዚህ ላይ ወርሰሽ እሺ አንዴ ነው ሃይ ብላችሁ በላይ ጭቅጭቅ ነው እና ሃይ ብላችሁ ሃይ ብቻ እዚሁ ጋር መተን ፍሬዘር ጋር አብረን ከዛ ቻይ ወርሰሽ እሺ እና ሃይ ይሰብታቸዋል። ይሄው መጣላችሁ። እኔ ስጨቀጭቁኝ እኔ አስጠልቻችሁ አይደለ? ደህና ናችሁ ወይ ወገንታት? ዩቲዩባችንን ሰብስክራይብ እያደረጋችሁ ጥሩ ነገር እየለቀቅንላችሁ ነው። ከዛም ደግሞ ቆንጆ ስራ ይዘንላችሁ እንመጣለን። ባሪፉ ቆንጆ ነገር የምሬ ነው። በዚህ ሳምንት ውስጥ ወይ በሚቀጥለው ሳምንት አይደል ምንለቅላችሁ ይሆናል በራሳችን ዩቲዩብ ማለት ነው።
ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ጠብቁን። እንወዳችኋለን። ሰላም ቻው። ለምሰክክ አክባሪ ስጥ እግዚአብሔር ያክብርልኝ። ማለት እንዳከማክ ነግራቻለሁ ለቤት የሚለኝ እኮ ስለማታውቅ ባይዜ ማለት ነው። እናቴ ትሙት ብታዩን ማለት ነው እንትን ነው የምንመስለው ምንድን ነው የምንመስለው? በቃ ስንጋጠም ምናምን እንደዛ ነው የምንመስለው ማለት ነው። አሁን እንዴት እንደሚለኝ ያተ አሜን አሜን የኔ ፍቅሮች አሜን አሜን አሜን። በጣም ነው የምወዳችሁ። ይምጣ እንደገና። እሺ አሁን እኔም ስሙኝ ይሻላችኋል። እና የምር ዩቲዩባችን እየገባችሁ ሰብስክራይብ አድርጉልን። እሺ ያ አባታችን ነው ቢሆንም ግን ተጠቀሙ ብሏል እኮ ሰይፉ። በዚህ ሰይፉ በጣም ነው የምንወድ። አዎ ማርያምን እኔ የምሬ ነው። እውነት ለመናገር ትክክለኛ ሰው በቃ ሰው ነው። የምሬ ነው ማርያም። ሰው የሰውነት ባህሪ እንጃ ለመግለጽ የሚከብድ ሰው ታውቃላችሁ። ማርያምን ሰው ነው በቃ ትክክለኛ ሰው ምንም የሌለበት ዝም ብሎ ቁጭ ያደረገው ፈጣሪ ሰው ነው። ሰው የሰው ዲፊኒሽን ግን ማለት ነው። እናቴ ትሙት እሱ ብቻ ሰይፉ ያው ፊት ለፊትም ስለሆነ ምናምን እንዳለ ሆኖ ክሩ በአጠቃላይ ፕሮዲዩሰሮቹ፣ ዳይሬክተሮቹ ኢቢኤስ በአጠቃላይ እናቴ ትሙት በጣም ነው የምንወዳቸው። በጣም ነው እኛ ኦልሬዲ በቃ ምን ማለት እንደምችል አላውቅም። በጣም ነው የሚለዩት ሁሉም ፕሮዲዩሰሮቹ፣ ዳይሬክተሮቹ የሚያደርጉት ነገር አጠቃላይ ማርያም ለሰው ክብር ራሱ አሰጣጣቸው እንዴት ደስ ይላል። እናቴ ትሙት እና በጣም ነው የምንወዳችሁ። በጣም ኢቢኤስ ሙሉ አጠቃላይ ክሩ ከዛ ስፔሻሊ ደግሞ ሰይፉ በጣም ነው የምንወድህ የምናከብርህ አባታችን ነህ። በጣም ነው የምንወድህ የምናከብርህ ነበር። እድሜህን ሺህ ያርግልን ማርያምን። ልጆችህን አጠቃላይ ሁሉንም የሚጠብቅልህ ማርያም። የሆነ ከውስጤ ነው ማርያም እንደዚህ የሚለው እናቴ ደግሞ ብቻ በጣም ነው የምንወድህ የምናመሰግንህ አባት። በጣም ነው የምንወድህ ማርያም። በጣም ኢቢኤስ ክሬሽን